ስትጸልዩና ስታስቀድሱ ክፉ ሐሳብ የሚመጣባችሁ ከሆነ ለምሳሌ የዝሙት ሐሳብ ሊሆን ይችላል፣ የተለያዩ ክፉ ሐሳቦች የሚመጡባችሁ ከሆነ እነዚህን ሁለት ነገሮች አድርጉ። በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም እንዲዳረስ አድርጉት እና ብዙዎቻችን ስንጸልይ ማለት ነው የተለያየ ክፉ ሐሳብ ሊመጣብን ይችላል እና ምንድነው ማድረግ ያለብን? ስናስቀድስም እንደዚያው ማለት ነው ምንድነው ማድረግ ያለብን? የመጀመሪያ ስትጸልዩ ለቃላቶቹ ትርጉም እየሰጣችሁ ጸልዩ። ያ ማለት ምን ማለት ነው? ለምሳሌ የክርስቶስ መሰቀል የሚያነሳ ሲሆን ልክ አይምሯችሁ ላይ ቀራኒዮን ሳሉት፣ ቀራኒዮ ይሳል። ሌሎችም እንደዚሁ ልክ የድንግል ማርያምን ክብር የሚያነሳ ሲሆን ድንግል ማርያም በድንግልና አምላክን እንዴት እንደጸነሰች አይምሯችሁ ላይ እየሳላችሁ ጸልዩ። ከዚያ ሲቀጥል ደግሞ ዋናው ሁለተኛው ደግሞ ልክ ክፉ ሐሳብ ሲመጣባችሁ በትዕምርተ መስቀል መላ ሰውነታችሁን አማቱ። ልክ ክፉ ሐሳብ ሲመጣባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሉና ጸሎታችሁን ቀጥሉ። ከዚያ ሰይጣን በትዕምርተ መስቀል ይርቃል፣ ክፉ ሐሳብም ከዚያም በኋላ አያሳስባችሁም ማለት ነው። እነዚህ ሁለት መፍትሄዎች ተጠቀሙባቸው። ሁላችሁም ኮሜንት ላይ ክፉ ሐሳብን ከኔ ያርቀው አምላኬ እያላችሁ ጻፉልኝ። ማንም ሰው ሳይጽፍ እንዳይሄድ ክፉ ሐሳብን ከኔ ያርቀው እያላችሁ ጻፉ። ቪዲዮ ለሁሉም እንዲዳረስና ብዙዎች እንዲማሩበት ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።